ሰላም እንዴት ናችሁልኝ? ዛሬ ደግሞ በጣም ቀላል የሚጣፍጥ ስፖንጅ ኬክ ካለ ቅቤ ካለ ዘይት እንሰራለን። እንደምትወዱት ተስፋ አደርጋለሁ። ወደ ኬክ አሰራራችን ከመሄዳችን በፊት እነዚህን የመሰሉ የኬክ ፓትራዎች የተለያየ ሳይዝ የተለያየ ቅርጽ ያላቸው ለልደት ለሰርግ የሚሆኑ ፓትራዎች የላከልኝ ተሙ ካምፓኒ ነው። ከተሙ ካምፓኒ ጋር ፓርትነርሺፕ ስለሆነ በጣም ደስ ብሎኛል። ተሙን የማታውቁ ከሆነ ልክ እንደ ሼን ኦንላይን ሾፕ ሲሆን አረብ ሀገር አውሮፓ ሀገር እንዲሁም አሜሪካ ካላችሁ እና ኦንላይን የምታዙ ከሆነ ቆንጆ ባትራዎችን እና የተለያዩ ቤት እቃዎችን ማግኘት ትችላላችሁ። የመጀመሪያ ተጠቃሚ ከሆናችሁ ልክ አፑን ስጭኑ እኔ ፊት ለፊት ማስቀምጥላችሁን ኮድ ተጠቅማችሁ በነፃ የተወሰኑ እቃዎችን እንድታዙ እድል ይሰጣችኋል። ተጠቀሙበት። ወደ ኬክ አሰራራችን ስንሄድ እንቁላላችንን ካስኳሉ እንለያለን። የተጠቀምኩት 8 እንቁላል ነው። ተለቅ ያለ ኬክ ስለምሰራ ነው። ውሃውን ፓርቲ እንቁላሉን በመካከለኛ ላይ አድርገን ማሽናችንን እንመተዋለን። ትንሽ ወፈር ማለት ሲጀምር ስኳሩን ቀስ በቀስ እየጨመርን እንመተዋለን ወፈር እስኪልልን ድረስ። ልክ እንደዚህ እንደ ክሬም ወፈር ሲልልን የእንቁላል አስኳላችንን እንጨምራለን። በአንድ ጊዜ ሳይሆን ቀስ በቀስ እያደረግን እንጨምራለን። ቫኒላ እናደርጋለን። ቫኒላ 1-2 ብንጨምርበት ቆንጆ ነው። እንቁላል እንዳይልብን ኬካችን ቆንጆ ቃና ይሰጠዋል። ፍርኖ ዱቄት 200 ግራም ወይም 1 ከግማሽ ኩባያ 1 የሾርባ ማንኪያ ቤኪንግ ፓውደር አድርገን እናዋህደዋለን። በማሽን በጣም አንመታውም። ትንሽ ከተዋሃደ በኋላ ማሽናችንን እናስቆመውና እንደዚህ በእጃችን የቀረውን ዱቄት እንለውሰዋለን። ከዛ ባትራችን ላይ እናደርጋለን። ናችን ቀድሞ በ170 ዲግሪ ሴልሺየስ ሞቅ ያለ መሆን አለበት። ኬካችንን አስገብተን ከ25 እስከ 30 ደቂቃ እናበስላለን። ኬካችን እንደዚህ ቆንጆ ሆኖ ወጥቶልናል። ኬክ መብሰል አለመብሰሉን ለማወቅ እዛ ኦቨን ውስጥ እያለ በስቲኪኒ ወጋ አድርጋችሁ ስታወጡ ሊጥ ይዞ የሚወጣ ከሆነ መብሰል ይቀረዋል። ስለዚህ ደቂቃ እንጨምርበታለን። ሊጥ ይዞ ማውጣ ከሆነ ደግሞ በደንብ መብሰሉን ማረጋገጥ እንችላለን። ኬካችን ሲቀዘቅዝ ከላይ እንደዚህ ፓውደር ሹገር ወይም ደቃቅ ስኳር ነስንሰን ማቅረብ እንችላለን። ፕሮግራም ካለብን ከክሬም ጋር አዘጋጅተን ማቅረብ እንችላለን። እንደምታዩት ውስጡ በጣም ሶፍት ስፖንጅ ነው። አሰራሩ እንዳያችሁት በጣም ቀላል ነው። እናንተም ሰርታችሁ ሞክሩ። ስለተከታተላችሁኝ ባመሰግናለሁ። ቪዲዮን ከወደዳችሁት ላይክ አስተያየታችሁን ጻፉልኝ። በሌላ ስራ ቪዲዮ እስከምንገናኝ ቻው።